ሪቻርድ ፌይንመን የኖብል ተሸላሚ የፊዚክስ ሊቅና በ20ኛው ክፍለ ዘመን ከነበሩ ታላላቅ ሳይንቲስቶች አንዱ ነበር። ውስብስብ የሆኑ የሳይንስ ሐሳቦችን በቀላል መንገድ በማስረዳት ችሎታው ታላቁ አስረጂ ወይም ዘ ግሬት ኤክስፕሌነር በሚል ስያሜ የሚታወቀው ፌይንመን አንድ ቀን እንዲህ የሚል ጥያቄ ቀረበለት። አንድ ተራ ሰው ጠንክሮ በማጥናት ነገሮችን አንተ እንደምታያቸው አድርጎ ማየት ይችላል? ብልህነት አብሮ የሚወለድ ነው ወይስ በትጋት የሚመጣ? እርሱም እንዲህ ሲል መለሰ። አንድ ተራ ሰው ጠንክሮ በማጥናት እኔ እንደማስባቸው ወይም እንደማያቸው ያሉ ነገሮችን መገንዘብ ይችላሉ ወይ ብለህ ጠየቀኝ። በእርግጥም እኔም ጠንክሮ የሚያጠና ተራ ሰው ነበሩ። ታምረኛ የሚባሉ ሰዎች የሉም። የሆነው ነገር በዚህ ጉዳይ ላይ ፍላጎት ስላላቸው እነዚህን ሁሉ ነገሮች ተማሩ ማለት ብቻ ነው። እነሱም ሰዎች ብቻ ናቸው። ያለ ልምምድ፣ ያለ ንባብ፣ ያለ ትምህርትና ያለ ጥናት የሚገኝ ኳንተም ሜካኒክስን ለመረዳት የሚያስችል ልዩ ተሰጥኦ ወይም ኤሌክትሮማግኔቲክ ፊልዶችን ለመገመት የሚያስችል ተአምራዊ ችሎታ የለም። ስለዚህ ከፍተኛ ጊዜውን ለጥናት፣ ለስራ፣ ለማሰብ፣ ለሂሳብና ለምርምር ለመስጠት ፈቃደኛ የሆነን ማንኛውንም ተራ ሰው ብትወስድ ያ ሰው ሳይንቲስት ይሆናል። ከዚህ ንግግር የምንማረው ስኬት ተአምር አይደለም፣ ይልቁንም የፍላጎት፣ የጥልቅ ትጋት እና ለመስራት የመዘጋጀት ውጤት ነው። አንድን ከባድ ክህሎት ለማዳበር ልዩ ተሰጥኦ አያስፈልግም። የሚያስፈልግህ ለመማር ዝግጁ መሆንና ዲሲፕሊን ብቻ ነው።